ሳይንስን ግራ ያጋባውና አውሮፓን ጉድ ያስባለው ባለ ሁለት ብልቱ ሰው ማን ነው? ሁለት ሙሉ በሙሉ የሚሰሩ ብልቶች፣ ሶስት የዘር ፍሬዎችና ሶስት እግሮች ያሉት ይህ አስገራሚ አፈጣጠር ያለው ሰው የተፈጥሮ ስህተት ወይስ ታምር? የዮሐን ባፕቲስታን ድንቅ ታሪክና ያልተሰማውን የፍቅር ህይወት አብረን እንቃኛለን። አብራችሁን ቆዩ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። በታሪክ ውስጥ ተፈጥሮ አንዳንድ ጊዜ እጅግ አስገራሚ ስህተቶችን ትሰራለች ወይም ደግሞ እጅግ አስገራሚ ድንቅ ነገሮችን ትፈጥራለች። በ19ኛው ክፍለ ዘመን አውሮፓ ውስጥ ሳይንስ ገና በጨቅላነቱ በነበረበትና ያልታወቁ ነገሮች ሁሉ በጭንቀት በሚታዩበት ዘመን አንድ ሰው ታየ። ይህ ሰው ተራ ሰው አልነበረም። የሕክምና ሳይንስን ህግጋት የጣሰ፣ ሐኪሞችን ግራ ያጋባ፣ በወቅቱ የነበሩ መኳንንቶችን ያስደነገጠና ተራውን ህዝብ በአድናቆትና በሽብር የሞላ አካል ነበረው። ሁለቱ ሙሉ በሙሉ የሚሰሩ የወንድ ብልቶች፣ ሶስት የዘር ፍሬዎችና ሶስት እግሮች የነበሩት ግለሰብ ስሙ ዮሐን ባፕቲስታ ዶስ ሳንቶስ ይባላል። ዛሬ በዚህ ቪዲዮ ስለዚህ ሚስጥራዊ ሰው ድብቅ ህይወት፣ ስለ አስገራሚ የፍቅር ታሪኩና ሳይንስ እስከ ዛሬ ድረስ ሊፈታው ስላልቻለው የሰውነት አወቃቀሩ በጥልቀት እንመለከታለን። የልደት ሚስጥሩና የቀደመው ህይወቱ። ዮሐን የተወለደው በ1843 በፖርቹጋል በምትገኝ ፋሮ በተባለች ውብ የባህር ዳርቻ ከተማ ነው። በተወለደበት ወቅት ቤተሰቦቹም ሆኑ የአካባቢው ሰዎች ደንግጠው ነበር። በዚያ ዘመን እንዲህ ያለ አፈጣጠር እንደ እርግማን፣ የመጥፎ ምልክት ወይም እንደ ሰይጣን ስራ ይታይ ነበር። እናቱና አባቱ ልጃቸውን ከሰው እይታ ለመደበቅና ለመጠበቅ ከፍተኛ ጥረት አድርገዋል። ነገር ግን ዮሐን እያደገ ሲሄድ አንድ ነገር ግልጽ ሆነ። እርሱ በጤናው ሙሉ የሆነ ብልህና ማራኪ ወጣት ነበር። አካላዊ ልዩነቱ ስራ ከመስራቱ ወይም ከመንቀሳቀስ አላገደውም። እንዲያውም ይህንን ልዩነቱን ዓለምን ለማየትና ሀብት ለማፍራት እንደ ትልቅ እድል ተጠቀመበት። ነገር ግን በልጅነቱ የደረሰበት መገለልና ፍርሃት በአእምሮ ላይ ጥልቅ ጠባሳ ጥሎ ማለፉ አይቀሬ ነው። አስገራሚው የሰውነቱ አወቃቀር። የዮሐን አካል በሕክምናው ዓለም ውስብስብ ነገሮችን ይዞ ተወልዷል። ባለ ሁለት የወንድ ብልት ባለቤት ነበር። ይህ በሕክምና ታሪክ እጅግ የሚደንቀው ክፍሉ ነው። ዮሐን ሁለት ሙሉ በሙሉ የሚሰሩና ጤናማ የወንድ ብልቶች ነበሩት። በሕክምናው መዛግብት መሰረት ሁለቱም ብልቶቹ ሽንት የመሽናት ወይም የመራባትን ተግባር የማከናወን ብቃት ነበራቸው። ይህ ማለት ሁለቱም ብልቶቹ ከሽንት ፊኛና ከመራቢያ መስመር ጋር የተገናኙ ነበሩ ማለት ነው። ይህ በዓለም ላይ በየ5.5 ሚሊዮን ወንዶች ውስጥ በአንዱ ላይ ብቻ ሊከሰት የሚችል እጅግ ብርቅዬ ክስተት ነው። ሌላኛው ሶስተኛው እግርና ተቀጥላ አካል። ከወገቡ በስተጀርባ በኩል ሶስተኛ እግር ነበረው። ይህ እግር መሬት አይነካም ነበር፣ ነገር ግን ሁለት ትናንሽ እግሮቹን የያዘ ነበር። ዮሐን ይህንን እግር በልዩ ሁኔታ በተሰፋ ልብስ ደብቆ ይዘው ነበር። ይህም በውስጡ ሌላ ያልበቀለ መንታ እንዳለ የሚያሳይ ትልቅ ምልክት ነበር። ይህ ግለሰብ ሶስት የዘር ፍሬዎችም ነበሩት። ከብልቶቹ ጋር ተያይዞ ሶስት የዘር ፍሬዎች የነበሩት ሲሆን ሁለቱ በግራና በቀኝ ሲገኙ ሶስተኛው ደግሞ በመሃል ላይ ይገኝ ነበር። የአውሮፓ ጉዞና የዚህ ግለሰብ የዝና ዘመን። ዮሐን አካላዊ ልዩነቱን ደብቆ ከመኖር ይልቅ ዓለም እንዲያውቀውና የእርሱ የገቢ ምንጭ እንዲሆንለት አድርጎት ነበር። በወቅቱ እንደነበሩት ሌሎች ለየት ያለ አፈጣጠር ያላቸው ሰዎች ዮሐን በክብርና በጨዋነት ራሱን ያቀርብ ነበር። በ1980ዎቹ አጋማሽ እንደ ለንደን፣ ፓሪስና ቪየና ያሉ ትልልቅ የአውሮፓ ከተሞችን ጎብኝቷል። በሄደበት ሁሉ የሕክምና ሳይንቲስቶች እርሱን ለመመርመር ከፍተኛ ፍላጎት ነበራቸው። በተለይም በለንደን የቀዶ ጥገና ሐኪሞች ዘንድ የተደረገው ምርመራ በወቅቱ በነበሩ ሳይንሳዊ መጽሔቶች ላይ በሰፊ ሰፍሯል። ዮሐን መልከ መልካም፣ ብልህና የበርካታ ቋንቋዎች ተናጋሪ በመሆኑ ሰዎች እርሱን እንደ እንስሳ ሳይሆን እንደ ክቡር ሰው እንዲያዩት አድርጓል።
ያልተሰማው የፍቅር ታሪኩ። በጣም የሚገርመው የታሪክ አጋጣሚ ህዋን በተመሳሳይ መልኩ ባለ 2 ብልትና 3 እግር ካላት ብላንች ዱማስ ከተባለች ፈረንሳዊት ሴት ጋር የፍቅር ግንኙነት ነበረው። ብላንችም እንደ ህዋን ሁሉ በፓሪስ ከተማ ትዕይንት ራሷን ታቀርብ ነበር። እነዚህ 2 ልዩ ሰዎች በወቅቱ በፓሪስ ሲገናኙ ታሪካቸው በመላው አውሮፓ ተናፍሶ ነበር። የዓለም አስገራሚ ጥንዶች ተብለው የተፈጠሩ ሲሆን ግንኙነታቸው የሰው ልጅ የማወቅ ፍላጎት ከመቀስቀስ ባለፈ አካላዊ ልዩነት ያላቸው ሰዎችም እንደ ማንኛውም ሰው ፍቅር የመስጠትና የመቀበል መብት እንዳላቸው ያሳየ ትልቅ ክስተት ነበር። የሳይንስ ትንተናና እንዴት ሊሆን እንደቻለ ማስረጃዎቹ። ዛሬ ላይ ሆነን የህዋንን አፈጣጠር ስናጠና ዘመናዊው ሕክምና ተቀጥላ መንታ የሚል ስያሜን ይሰጠዋል። ይህ ማለት በማህፀን ውስጥ ያለ አብሮት ሊፈጠር የነበረ መንታ ሽል እድገቱ ተቋርጦ በህዋን አካል ላይ ተቀጥሎ ቀረ ማለት ነው። ይህ ሁኔታ በጽንስ እድገት የመጀመሪያዎቹ 3 ሳምንታት ውስጥ በሚፈጠር የህዋሳት ክፍፍል ችግር የሚከሰት ነው። ምንም እንኳን አካላዊ አወቃቀሩ ውስብስብ ቢሆንም የህዋን ውስጣዊ አካላት ልቡ፣ ሳምባውና ኩላሊቱ ፍጹም ጤናማ ነበሩ። ይህ ደግሞ ህዋን ረጅምና ንቁ ህይወት እንዲመራ አስችሎታል። ህዋን ባፕቲስታ ዶስ ሳንቶስ በ19ኛው ክፍለ ዘመን መገባደጃ ላይ ከዚህ ዓለም በሞት ተለይቷል። የእሱ ታሪክ ለህክምና ሳይንስ ትልቅ ግብዓት ከመሆኑም ባለፈ የሰው ልጅ ተፈጥሮ ምን ያህል ሰፊና ያልተመረመረ መሆኑን ያሳያል። ዛሬም ቢሆን የአካል ልዩነት ያላቸው ሰዎችን በምናይበት ወቅት ልክ እንደ ህዋን የሰው ልጅነታቸውንና ክብራቸውን ቀድመን ማየት ይገባናል። ህዋን ልዩነቱን ተቀብሎ ዓለምን በክብር መዞሩ ለሁላችንም ትልቅ ትምህርት ነው። እንግዲህ ስለ ህዋን ባፕቲስታ ዶስ ሳንቶስ የነበረን ሰፊ መረጃ ይህንን ይመስል ነበር። እናንተስ በዚህ አስገራሚ ታሪክ ላይ ምን አስተያየት አላችሁ? ተፈጥሮ እንዲህ አይነት ለውጦችን ለምን የምታደርግ ይመስላችኋል? አስተያየታችሁን በኮሜንት ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ ማድረግና ለጓደኞቻችሁ ማጋራት አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስክንገናኝ ቸር ቆዩን።